መጽሐፍ ቅዱስ እንደዚህ ይላል። ኤርምያስ ምዕራፍ 33 ቁጥር 3 ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። እዚህ ምድር ላይ ትልቅ ስኬትና ትልቅ በረከት የሚገኘው በመጮህ ውስጥ ነው። ወደማ ወደ እግዚአብሔር ወይንም በሌላ አማርኛ ትልቅ ስኬት ትልቅ ከፍታ የሚገኘው በምንድነው ብትሉኝ በጸሎት ነው ወይንም ወደ እግዚአብሔር በመጮህ ነው። አሁን ላይ ብዙ አይነት ችግር ውስጥ ልትሆኑ ትችላላችሁ። ግንስ በየትኛውም ሁኔታ ውስጥ ብትሆኑ ወደ እግዚአብሔር የምትጮሁ ከሆነ እግዚአብሔር ይሰማችኋል፣ ስለ እናንተም ዘንበል ይላል። እግዚአብሔር ለኤርምያስ ምን አለው? ወደ እኔ ጩኽ፣ ከዛስ እኔም እመልስልሃለሁ፣ ከዛስ አንተም አለ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ወደ እግዚአብሔር ብንጮህ ችግራችሁን ይዛችሁ ወደ ሰው ጋር ብትሄዱ ትንሽ ሊቀልላችሁ ይችላል፣ ግን ፍቱን መፍትሄ ልታገኙ አትችሉም። ችግርህን ይዘህ ወደ እግዚአብሔር ብትቀርብ፣ ችግርን ይዘህ ለእግዚአብሔር ብታቀርብ ትክክለኛ መፍትሄና ትክክለኛ እረፍት ታገኛለህ። ስለዚህ አሁን የትኛው አይነት ሲቹዌሽን ልትሆኑ ትችላላችሁ፣ ግድ የለም ወደ እግዚአብሔር ጩኹ። እግዚአብሔር ጸሎታችሁን ይሰማል። ጸልይ፣ ይመለስልሃል። እግዚአብሔር ጸሎታችሁን ይሰማል። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለሁሉ ተባረኩ። ጸጋና ሰላም ይብዛላችሁ። ሻሎም